ለምንድነው ግን የከተማ ልጅ የማያልፍለት? አዲስ አበባ ብቻ አይደለም፣ የትም ከተማ ላይ ያደገ ሰው ያውቀዋል። ከሌላ ቦታ የመጣው ነው ሀብታም የሚሆነው። ግን ለምን? አንተ አራዳ እነሱ ሰገጤ ስለሆኑ ከመሰለ ተሳስተሃል። ዋናው ምክንያት ሌላ ነው። ሆም ታውን ትራፕ ይባላል። አንደኛ ስትሮንግ ታይ ኢፌክት ነው። የሚያውቁ ሰዎች አያግዙህም። አዲስ ነገር ስትጀምር ቀድመው የሚተቹ እንደማይሳካልህ የሚነግሩ አብሮ አደጎች የሰፈር ሰዎች ናቸው። ለመቀየር ስትሞክር ሙድ ይዙብሃል። አንተም በይሉኝታ ተመሳስለ ትኖራለህ። ሳይታወቅህ እድሜ ይሄዳል፣ በድህነት ታረጃለህ። ሁለተኛ ዊክታ ኢፌክት ነው። ሀገር ከተማ ስትቀይር ከአዲስ ሰዎች ጋር ትገናኛለህ። የፈለግከውን ብትሰራ ማንም አይተችህም። እንደውም የማያውቁ ሰዎች ናቸው ጥረትህን አይተው የሚያደንቁ የሚያግዙ። አንተም ሰው ምን ይለኛል ከሚል እስር ቤት ትገላገላለህ። አማራጭ ስለሌለ በነፃነት ወጥረህ ትሰራለህ። ያን ጊዜ የድካምህን ፍሬ ታገኛለህ። ስለዚህ ማማረሩን ተውና ከቻልክ ከተማ ቀይር፣ ካልቻልክ ግን ቢያንስ ሰፈር ቀይር። አደራ ያደግክበት ሰፈር ላይ አትኑር።